ኧረ ጋይስ እኔ አልቻልኩም፣ የምር አልቻልኩም። ወይኔ ጉዴ! መጫው ብቻ ነው የቀረኝ። ጀምር ሌላ ነገር ማውራት አልቻልኩም። እኔ አልቻልኳትም። ኦሆ እንግዲህ አሁን እሺ፣ ለማንኛውም ሰላም ናችሁ? እንዴት ናችሁ የኔ ቆንጆ ሰዎች? እንዴት ናችሁ? ማይ ላቦች ደህና ናችሁ? ሰላም ሳላችሁ ጮኩባችኋ፣ ይቅርታ እና እንዴት ናችሁ? ስራ እንዴት ይዟችኋል? ጤና ቆይታ ሁሉ መልካም ነው? እኔ ያለው እግዚአብሔር ይመስገን አለው። ማሮች አለው። ተናድጄ ነው የመጣሁት። የምር ተናድጄ ብቻ አይገልጽም። የምር ተናድጄ አለው። ጋይስ ሴትዮ ልታሳብረኝ ነው የምር። ስለ ሴትዮ ነግራችኋለሁ። እና ቅባት የተቀባው ነበረ ፀጉሬን ለመታጠብ ያሰብኩትን ያቀድኩት መቼ መሰላችሁ? ግን ሴትዮዋ በቃ መግቢያ ማውጫ ሳጥተኛለች። ይሄ ወር ለኔ ስንት ወር ልበላችሁ? ይሄ አንድ ወሩ ለኔ 3 ወር ነው 4 ወር ሆነብኝ። የምር በዛ ላይ ቶሎ አይሄድም። በቃ አይመሽም አይነጋም። ለኔ ብቻ ነው እንደዛ የሆነው። የምር አልቻልኩም። ሴትዮዋ ቤት ስላለች ይመስለኛል ሳስበው፣ ሴትዮዋ ቤት ስላለች ይመስለኛል። በፊት በነፃነት ቤቱ ጽፎ እቦርቃለሁ። በቃ ብቻዬን እቦርቃለሁ። ቤቱ የኔ ነው የገዛሁት ያህል ነበር የሚመስለኝ። አሁን ግን ሴትዮዋ ስላለች የምር አልቻልኩም። መቀመጥ አልችልም። ስቀመጥ እኔን ነው የምጠራኝ። ሽንት ቤት ስገባ እኔን ነው የምጠራኝ። እንዴ አረ ስሟ ቄስ ይጥራት፣ የምር ቄስ ይጥራት። አልቻልኩም። ሽንት ቤት መግባት አልችልም። ሽንት ቤት ሆኜ እንኳን ለምን አቤት አትይም ነው የምትለኝ። እኔ እንግዲህ ምን ማድረግ እንዳለብኝ አላቅም። የምር በቃ እና ወሩ አልቆ መቼ ነው ስራ የምትሄደው እያልኩ የምር እየቋጠርኩ ነው። በቃ ቁጥርጥር አድርጌ እየጠበቅኳት ነው። እኔ ጠዋት ወጥታ እሷ ማታ ምገባበት ሳትናፈቀኝ የምር ወኔ አምላኬ ሆይ ትዕግስቱን ስጠኝ። በቃ ይህን ወር እንዴት እንደማሳልፈው የምር አላቅም። ብቻ ባጭሩ እንደዛ ነበረ። እዚህ ጋር ፀጉሬን ቅባት እየቀባሁት ነው። እንደዛ አስጨንቀኝም ብሆን ወደ ማታ ጊዜ ፀጉሬን ታጠብኩኝ። ከታጠብኩኝ በኋላ ያው እዚህ ጋር እንዳለ ተንጨባሮ ነበረ። እንደዚሁ ደግሞ ትቼ ካደርኩ ይሰባበራል ብዬ ደርቆ ነበር። ቅባት እዚህ ጋር ቀባሁት። ማሳጅ ማድረግ ነበረብኝ። ማሳጅ ያረግኩት ምናምን ነገር። እኔ ደግሞ አንድ ነገር አረጋለሁ ካልኩኝ ያንን ነገር ሳላረግ ተኛው ማለት በቃ እንቅልፍ ራሱ አይወስደኝም። ይጨናነቃለሁ በጣም በቃ ደስ አይለኝም። በቃ ባጭሩ ደስ አይለኝም። አረጋለሁ ያልኩትን ነገር ማድረግ አለብኝ። እዛ ሳል ላይ በቃ ዛሬ ይሄን ነገር ማድረግ አለብኝ ካልኩኝ ማድረግ አለብኝ። ይሄን ፀጉር ስታጠብ እሷ በቃ ለመታጠብ ጊዜ አትሰጠኝም። ሻወሩ እንኳን የምር ኧረ እኔ መናገር አልችልም። ሁሉም ነገር ጌታን በቃ አልቻልኩም። በኢየሱስ ስም አልቻልኳትም። ከዛ ፀጉሬን ለመታጠብ ብዬ ምሳ አልበላም ብዬ እነሱ ምሳ በልቶ ምናምን ሳህኑን አንስቼ ኩሽናውን አጽድቼ ማታ ሻወር ገባው። ከዛን በቃ ሻወር ከገቡ በኋላ ምሳ በላው። እዚህ ጋር መጥቼ ከታጠብኩ በኋላ ቅባት መቀባት ነበረብኝ። ቅባቴን ቀባው ምናምን ማሳጅ ያረኩኝ። ያው እዚህ ጋር ማሳጅ ያረኩ ነው። እኔ በደንብ አድርጌዋለሁ። ካሜራው እዚህ ጋር እንትን ብሎ አቁሜው ነው እንጂ በደንብ አድርጌዋለሁ። እናንተንም ፀጉራችሁ ማሳጅ አድርጉ፣ ቅባት ተቀቡ። ቅባት ሰርቄ ለእናንተ ሰራላችኋለሁ። እኔ የምቀባውን ቅባት ሰራላችኋለሁ ብዬ ነበረ። ሴትዮዋ በቃ ከቤት አትወጣልኝም። እንግዲህ ምንም ማድረግ አልቻልኩም። እሷ ስራ ስትሄድ እሰራላችኋለሁ ውዶቼ። የምር ቅባቱን የምቀባው እሰራላችኋለሁ። ፀጉሬ በጣም ተስማምቶታል። ለእናንተም ይስማማችኋል ብዬ ተስፋ አደርጋለሁ። እሰራላችኋለሁ ውዶቼ። ሴትዮዋ ከቤት እስከምትወጣ እየቋጠርኩ ነው። ከዛ እንዴት እንደምሰራ እኔ ነኝ የማውቀው። እና የኔ ማሮች እንደዛ ነው የኔ ቆንጆ ሰዎች። እና ሰብስክራይብ አድርጉኝ ፕሊዝ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እኔን ሰፖርት አድርጉኛላችሁ። የምር ብርታት ይሆንልኛል አንድ ሰብስክራይብ እንኳን ሳገኝ ማለት ነው። እና የኔ ቆንጆች ሰብስክራይብ አድርጉኝ። በቃ አበረታቱኝ። ዝም ብላችሁ ሰብስክራይብ የምትለውን ንኩት፣ ላይክም አድርጉኝ። በጣም ነው የምወዳችሁ። እዚህ ጋር በቃ ሻሽ ምናምን አሰርኩኝ። በቃ ልተኛ ነው፣ ጨርሻለሁ። በቃ እና ይሄ ነው እላችኋለሁ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። መልካም አዳር ይሁንላችኋለሁ። ወዳችኋለሁ። ቻው